ይህ ቪዲዮ የተዘጋጀው ሁሉ ነገር አበቃለት ብሎ ለሚያስብ ሌሊት እንቅልፍ ላጣና በውድቀት ምክንያት አንገቱን ለደፋ ሰው ብቻ ነው። ምናልባት የጀመርከው ቢዝነስ ከስሮ ይሆናል፣ ወይም ደግሞ በጣም የምትወደውን ሰው አጥተህ ይሆናል፣ ወይም የለፋበት ፈተና ውጤት አላመጣ። ዓለም አከተመልህ ስትልህ እኔ ግን ገና ጀመርክ እልሃለሁ። ውድቀት መጨረሻ ሳይሆን ዳግመኛ በጠንካራ ሁኔታ መነሻ መድረክ ነው። ዛሬ በዚህ ቪዲዮ ከማንኛውም አይነት ውድቀት በኋላ ዳግመኛ ራስን የምትገነባባቸውን 5 ድብቅ ጥበቦች እነግርሃለሁ። በእርግጠኝነት የምነግርህ ይህንን ቪዲዮ አይተህ ስትጨርስ ወደ ኋላ ሳይሆን ወደፊት ማየት ትጀምራለህ። ጥበብ 1 የ24 ሰዓት ህግ። ብዙ ጊዜ አይዞህ አታልቅስ፣ ጠንካራ ሁን የሚሉ ምክሮችን ትሰማ ይሆናል። እኔ ግን ዛሬ የምልህ ተቃራኒውን ነው። ውድቀት ሲያጋጥምህ መጀመሪያ የሚመጣው ስሜት ቁጣ፣ ሐዘንና ባዶነት ነው። ይህ ስሜት ተፈጥሯዊ ነው። ስሜትህን አፍነህ ጠንካራ ነኝ ካልክ ያ ስሜት ውስጥ ተቀውሮ ቆይቶ በኋላ በሽታ ይሆንብሃል። ለራስህ የ24 ሰዓት የሐዘን ፍቃድ ስጠው። በእነዚህ 24 ሰዓት ውስጥ የፈለገውን ያህል ስሜትህ እንዲፈስ ፍቀድለት። አልቅስ፣ ተናደድ፣ ብቻህን ሁን። ግን አንድ ቅድመ ሁኔታ አለ። ሰዓቱ ሲያልቅ ያ ምዕራፍ ያከትማል። ለምሳሌ ለረጅም ጊዜ ለፋበት ትልቅ ፕሮጀክት ውድቅ ተደረገ እንበል። ያኔ ወዲያውኑ አዲስ ሥራ ለመጀመር አትሩጥ። በዚያን ቀን ወደ ቤት ግባ፣ ስልክህን አጥፋና ያንን የሽንፈት ስሜት ተቀበለው። ለምን እንዲሆነ ብለህ ተበሳጭ። ነገር ግን በማግስቱ ጧት ፀሐይ ስትወጣ የ24 ሰዓት አልቋል። ፊቱን የታጠበና ለቀጣዩ ጅማሮ የተዘጋጀ አዲስ ሰው ሆነህ ተነሳ። ስሜትህን አታፍነው፣ ነገር ግን ቤት እንዲሰራብህ አትፍቀድለት። ለ24 ሰዓት እንግዳ አድርገውና ከዛ በሰላም ሸኘው። ጥበብ 2 ውድቀቱን ሳይሆን ስተቱን ለይ። ውድቀት ትልቅ መምህር ነው። ዝም ብለህ ካለቀስክ መምህሩን ገደልከው ማለት ነው። ራስህን እንዲህ ብለህ ጠይቅ፣ ለምን ወደቅኩ? የትኛው እርምጃዬ ነው ስተት የነበረው? ለምሳሌ ቢዝነስ ከከሰረ ገበያው መጥፎ ነው ብለህ አታመር። ይልቁንም አስተዳደሪ ላይ ምን ጉድለት ነበር ብለህ መርምር። ውድቀቱን ፐርሰናል አታድርገው። አንተ ውድቀት አይደለህም፣ ያጋጠመ ክስተት ነው የወደቀው። ጥበብ 3 ትንሿን ድል ተመልከት። ትልቅ ውድቀት ሲያጋጥምህ ትልቅ ተራራ ፊት ለፊትህ የቆመ ይመስልሃል። ያኔ አእምሮህ ይፈራል፣ መስራት ያቆማል። በዚህ ጊዜ ትልቅ ነገር ለመስራት አትሞክር። ትንንሽ ድሎችን አከማች። ለምሳሌ ጠዋት አልጋህን ማስተካከል፣ 10 ደቂቃ ማንበብ ወይም ደግሞ አንድ ስልክ መደወል። እነዚህ ትንንሽ ስራዎች አሁንም መስራት እችላለሁ የሚል መልእክት ለአእምሮ ይሰጡታል። በራስ መተማመን የሚገነባው በትንንሽ ድሎች ድምር ውጤት ነው። ጥበብ 4 የአካባቢህን ድምፅ አጥፋ። በወደቅበት ሰዓት የሚሳለቁና ተስፋ የሚያስቆርጡ ሰዎች ይበዛሉ። በዚህ ሰዓት ዝምታን ተጠቀም። ስለ እቅድህ ለማንም አታውራ፣ በዝምታ ስራ። ሰዎች ውጤትህን ብቻ እንዲያዩ አድርግ። በዚህ ሰዓት የሚያስፈልግህ ምክር ሳይሆን ትኩረት ነው። አካባቢህ ያሉትን ጫጫታዎች አጥፋና ወደ ውስጥ ተመልከት። ጥበብ 5 የአዲስ ጅማሮ ማንፌስቶ። የመጨረሻውና ዋናው ነጥብ ይህ ነው። ብዙ ሰዎች ውድቀትን እንደ መቃብር ያዩታል። እኔ ግን ውድቀትን የማየው እንደ ማህዛን ነው። አሮየው ደካማውና ብዙ ስህተት ይሰራ የነበረው ማንነት ሞቷል። አሁን አዲስ ጠንካራና ካለፈው ስህተቱ የተማረ ማንነት ይዘህ የምትወጣበት ጊዜ ነው። ይህንን ነው የአዲስ ጅማሮ ማንፌስቶ የምንለው። አሁን ያለህበት ሁኔታ ወለል ነው እንበል። ከወለል በታች መውደቅ አትችልም። ስለዚህ ብቸኛው አማራጭህ ወደ ላይ መውጣት ብቻ ነው። ሰው ምን ይለኛል የሚለውን ፍርሃት ሰብርሃዋል። ምክንያቱም አስከፊው ነገር ደርሶ አልፏል። አሁን ምንም የምታጣው ነገር የለም። የምታተርፈው ዓለም ግን ከፊትህ አለ። ለምሳሌ ቢዝነስ ከስሮ ከሆነ አሁን በምትጀምረው አዲስ ስራ ላይ ያንን የውድቀት ጠባሳ እንደ ክብር ምልክት ተጠቀመው። የከሰረ ሰው መባልን አትፍራ። ይልቁንም ተሸንፎ የማይወድቅ መባልን ምርጫ አድርግ። አዲሱን እቅድህን ስታወጣ ካለፈው ስህተትህ የተማርከውን ጥበብ ጨምርበት። አሮየው ማንነትህ ቢዝነስ ይሰራል፣ አዲሱ ማንነትህ ግን ኢምፓየር ይገነባል። በጥንታውያን ታሪክ ውስጥ ፊኒክስ ስለምትባል ድንቅ ወፍ ታሪክ ልንገርህ።
ይህች ወፍ ዕድሜዋ ሲያበቃ ራሷን በእሳት አቃጥላ አመድ ትሆናለች። ነገር ግን ከጥቂት ጊዜ በኋላ ካለችበት አመድ ውስጥ ይበልጥ ቆንጆና ጠንካራ ሆና ትወጣለች። አንተም እንደዚሁ ነህ። ዛሬውኑ የመነሻ ማኒፌስቶ ጻፍ። በአንድ ወረቀት ላይ ካለፈው ማንነቴ ምን ተውሁ፣ በአዲሱ ማንነቴ ምን ጨመርኩ ብለህ ጻፍ። ዛሬ አዲስ ልደት ነው። አሸናፊ መሆን የምትጀምረው በውሳኔህ እንጂ በውጤትህ አይደለም። በመጨረሻም ወንድሜ፣ ተስፋ መቁረጥ የአሸናፊዎች ምርጫ አይደለም። ዛሬ ወድቀህ ይሆናል፣ ነገ ግን ታሪክህን ለብዙዎች የምታወራበት ቀን ይመጣል። ይህ ቪዲዮ ለጥቂት ሰዎች ብቻ እንደሆነ መጀመሪያውኑ ነግሬሃለሁ። አንተ እስካሁን ካየኸው ያ የተመረጠው ሰው አንተ ነህ። ዳግመኛ ለመነሳት ቆርጠህ ከሆነ እነሳለሁ ብለህ ኮሜንት ላይ ጻፍልኝ። ይህ ቪዲዮ ከጠቀመህ ሰብስክራይብ አድርግ። በቀጣይ ርዕስ እስከምንገናኝ በጽናትና በተስፋ ቆይ። ከፍታ ፕላስ